الله ያገራለት ሰው ሙሉውን ቢጾምም መልካም ነው أفضل الصيام عند الله شهر الله الذي تسمونه المحرم من في صحيح مسلم يمتى حديث الله ሙሉ መጾም ያልቻለም ደግሞ اذا استكثر منه فهذا خير በርከት አድርጎ መጾም መልካም ነው ማለት ነው በዚህ ወር ውስጥ ተከሰቱ ከሚባሉ ነገሮች መካከል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ውስጥ ወደ ቤተል መቅደስ ከዚያም ወደ ሰባቱ ሰማያት ኢስራ እና ሚዕራጅ ጉዞ ማድረጋቸው ነው እኔ በኔ እስራኤል ጋር ብዙ መከራ ይቻላል አይቀበሉም አይችሉም ያንተ ኡመት አስቀንስ ተመለሱ 45 ሆኗል 5 ተቀነሰ ተባሉ ሲመጡ አሁን ሙሳ የሚበዛላ 9 ጊዜ ተመላልሰው በዘጠነኛው 5 ተሰጠኝ እኮ ሲሉ ይሄም ይከብዳል አሉ ሙሳ አለይሂ ሰላም አይ ከዚህ በኋላ እንኳን አፈርኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰብስክራይብ በማድረግ ቤተሰብ ይሁኑ አልহামዱሊላሂ ረቢል ዓለሚን وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين كمن بلاو اللي متواوس ያለብን አላህን መፍራት እንዳለብን ነው አላህ ይخلቀን እንድንገዛው እንድናመልከው እንድንፈራው ነው ትእዛዞቹ ክልከላዎቹ ለኛው ጥቅም ነው አላህ የሚጎድለው ነገር ምንም ስለሌለ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ልንፈራው ልንወደው ልናከብረው ልንገዛው ያስፈልገናል ግዴታችንም ነው እኛንን ሐጃ ያለንና ከአላህ Subhanahu Wa Ta'ala ማለት ነው አላህ ከፈለገ ከኛ የተብቃቃ ጌታ ነው እየሻ ይذهبكم وياتي بخلق جديد وما ذلك على الله بعزيز ይችን ካስታወስኩኝ ቀጥዬ ይሄ አሁን ያለንበት ወር ረጀብ ይባላል ሁለተኛ ቀን ወይም ሶስተኛ ላይ ነው ያለነው ረጀብ ከተከበሩ 4 ወራቶች ውስጥ ብቻውን ያለው እሱ ነው አላህ ዘንድ ወራት 12 ብቻ ናቸው በቁርአን እንደገለጸው ان عده الشهور عند الله 12 شهرا ይላል የ13 ወራት ባለጸጋ የሆነች ሀገር የሚባል ተረት አለ በነገራችን ላይ ان عده الشهور عند الله 12 شهرا ነው አላህ Subhanahu Wa Ta'ala የሚለው 12 ናቸው እነሱም ደግሞ በተፈጥሮ ሥርዓት የተደነገጉ ናቸው ጨረቃ የምትወጣበትና የምትገባበት በሰው የሚወሰን አይደለም ትወለድበት አላህ የዘረጋው ነው ማለት ነው يوم خلق السماوات والارض ነው የሚለው ከነሱ መካከል 4 የተከበሩ ወራቶች አሉ ሶስቱ ተከታታይ ናቸው ذو القعدة ذو الحجة እና محرم ورجب مضرالو ሙደሮች በጣም ያከብሩት ስለነበረ የሙደሮች ረጀብ ደግሞ አለ በሻዕባንና በጁማዳ መካከል ያለው ብለዋል ይሄ ወር የተከበረ ነው አላህ ያገራለት ሰው ሙሉውን ቢጾምም መልካም ነው أفضل الصيام عند الله شهر الله الذي تسمونه المحرم من في صحيح مسلم يمتى حديث الله ሙሉ መጾም ያልቻለም ደግሞ اذا استكثر منه فهذا خير በርከት አድርጎ መጾም መልካም ነው ማለት ነው ከዚያ ውጪ በዚህ ወር ውስጥ ተከሰቱ ከሚባሉ ነገሮች መካከል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ውስጥ ወደ ቤተል መቅደስ ከዚያም ወደ ሰባቱ ሰማያት ኢስራ እና ሚዕራጅ ጉዞ ማድረጋቸው ነው ይሄ በርግጥ በረመዳን ነው አይደለም በረጀብ ነው ረጀብ 17 ወቅቱ የትኛው ነው የሚለው ላይ ኺላፍ ቢኖርም ስለ ኢስራ እና ሚዕራጅ ተአምር ማስታወስ ግን አይከለክለንም አላህ ለነብዩ ሰለላሁ ዐለይሂ ወሰለም ከሰጣቸው ታላላቅ ተአምራት መካከል አንዱ ይሄ ነው ቁረይሾች በጣም አሰቃዩአቸው ሰሃቦቻቸውንም ጨቆኑ በደሉ ከፋ አላህ አንድ ነው እሱም ብቻ ተገዙ ስላሉ ብቻ ከዚያ እስቲ ቁረይሽ ከከፋ ደግሞ ሰቂፎች ከተሻሉ ብለው ወደ 80 ኪሎ ሜትር የምትሆን ጣይፍ የምትባል አለች ወደዛ ሄዱ የጣይፎች ምላሽም ከዛ ያልተናነሰ ነበር እንግዲህ ዘመድ ባድ አይነህ ላፈር ባለበት ሰው ሰዓት አላህ Subhanahu Wa Ta'ala ሌላ ዓለም ያሳይህ ብሎ ወደ ላይኛው ዓለም ግብዣ አደረገላቸው ማለት ነው የሚገርመው ግን ወደ ሰማይ ለመሄድ ቤተል መቅደስ መሄድ
አጭሩ መንገድ ሆኖ አይደለም ቀጥታ መውሰድ ይችላል አላህ ግን አይደለም እዛ ዘይረህ ነው የምትመጣው ብሎ አዘዛቸው በቁርአን የተቀሳተም እቺ ዘርፍ ብቻ ናት سبحان الذي اسرى بعبده ليلا من المسجد الحرام الى المسجد الاقصى ከዚያ ከተቀደሰው ክቡር መስጂድ ወደ ሩቁ መስጂድ ያጓጓዘ ጌታ ጥራት ይገባው ይላል الذي باركنا حوله ዙሪያውን በረከት ያደረግንበት ይላል ቤተ መቅደስና ዙሪያው የበረካ ሀገር ነው ቢላዱ ሻም በአጠቃላይ الارض التي باركنا فيها ብሎ ነው በቁርአን የገለጻት በሌላም ቦታ ማለት ነው በተለይ ደግሞ ቤተ መቅደስ ወደዛ የወሰደው ለምንድን لنريه من آياتنا انه هو السميع البصير ብዙ ተአምራትን ለናሳየው ስለፈለግን ነው ይላል እዚያ ሲሄዱ መጓጓዣ ታይቶ የማይታወቅ አውሮፕላንም አይደለም መርከብም አይደለም መኪናም አይደለም ግመልና ፈረስም አይደለም ቡራቅ የሚባል አይኑ ያየበት ቦታ የሚደርስ ፍጥነቱ እንግዲህ አይን መሄድ የሚችለው ርቀት አለ ሲያየው ደርሶ የሚያገኝ ማለት ነው እንሳሳ ነው ጅብሪል አለይሂ ሰላም ነው ይዞ የመጣው ተነስ ወዴት ተጠርተሃል ቤተ መቅደስ ወሰዳቸው ቤተ መቅደስ ላይ 120,000 አንቢያዎች ተሰባስበው ይጠብቋቸዋል እንዴት ተሰባሰቡ በምንድነው ይሄን አትፈላፈል غيب ስለሆነ አላህ ነው የሚያውቀው ሰብስቧቸዋል ለምን ሰበሰበ ህክማው ግን የነብዩ ሰለላሁ ዐለይሂ ወሰለም መሪነትና ታላቅነት ተረካቢነት ሊያረጋግጥ ፈልጎ በል እንግዲህ አንቢያዎች እየተከተሉ ሁለት ረካ አሰግዳቸው ተባሉ ይህ ሁሉ ነብይ የሳቸው ተከታይ መሆኑ ተረጋገጠ ማለት ሁለት ዕቃ መጠጥ የያዘ ቀረበላቸው አንደኛው ኸምር ነው ያዘው ሌላኛው ወተት ነው ያዘው ምራት ሲባሉ ወተቱን መረጡ ወተቱን ሲመርጡ ሁዲተ الفطره የተፈጥሮን ነው የመረጥከው ኸምሩ ምትመርጥ ኖሮ ኡመትህ ይጠም ነበር ተባሉ ይላል አልহামዱሊላህ ከዛም እንግዲህ ወደ ሰማያት ወጡ የመጀመሪያው ሰማይ ሲደርሱ ማነህ ጅብሪል ነኝ ማን አብሮሃል ብሎ ጠየቀ በጣም ረጅም ነው ቂሳው ያሳጠርኩና እየሮጥኩ ነው አብረን በህሊናችን እንድንቃኘው ፈልጌ ነው ማለት ነው ማነህ ጅብሪል ነኝ ማን አብሮሃል ሙሐመድ አብሮሃል መጣ እንዴ ሰለላሁ ዐለይሂ ወሰለም እሱ ካልመጣ ተከፈቱ ተብለን ነበር ከመጣማ አርሂብ ተባለ ተከፈተ ያንዳንዱ ሰማይ ላይ ብዙ ተአምር አለ ከዚያም አልፈው አርሽ ደረሱ ጌታም ጋር ተነጋገሩ ይሄ ለማንም ያልተደረገ ክብር ነው እንግዲህ መሬት ላይ ያሉ ሰዎች የና አቡ ጀህልና ተከታዮቻቸው አዛ ያደርጋሉ ደግሞ ሌላ ጣሃራ ዓለም መላእክት እንጂ ኃጢያተኛ የሌለበት ሌላ ዓለም እንዳለ አሳያቸው በደንብ ሊያጽናናቸው ሊደግፋቸው ፈልጎ ማለት ነው አብሽር ኩፍር ብቻ አይደለም ኩፍር ያለችው እዚህ አንድ መንደር ላይ ነው ግን አላህ እንጂ ማያውቃቸው ላይ ይህሲህም عددهم الا الله ጧት ማታ ተስቢህ የሚያደርጉም አሉ ብሎ ያናሳያቸው ሰማይ ወጡ አርሽ ደረሱ እዚያ ለየት ያለ ትእዛዝ ታዘዙ 50 ሶላት በ24 ሰዓታት ውስጥ ግዳጅ አርጌብሃለሁ አላቸው እሺ ብለው ተቀብለው ወጥሳቸው እንግዲህ ረዘም ያለ ተሞክሮ አልነበራቸውምና ማለት ነው ተቀብለው ሲመጡ ሙሳ መንገድ ላይ ጠበቋቸው አላህ ሙሳን መንገድ ላይ ያስቀመጠው ለኛ ኸይር ሽቶ ነው ይቺው መንገዳግዳናለች ምን ታዘዝ ከ50 ሰላት ይሄን ይዘህ ትሄዳል እኔ በኔ እስራኤል ጋር ብዙ መከራ ይቻላል አይቀበሉም አይችሉም ያንተ ኡመት አስቀንስ ተመለሱ 45 ሆኗል 5 ተቀነሰ ተባሉ ሲመጡ አሁን ሙሳ የሚበዛላ 9 ጊዜ ተመላልሰው በዘጠነኛው 5 ተሰጠኝ እኮ ሲሉ ይሄም ይከብዳል አሉ ሙሳ አለይሂ ሰላም አይ ከዚህ በኋላ እንኳን አፈርኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም እልፍ ሲሉ አዋጅ ታወጀ ከላይ اني اوجبت امضيت فريضتي ግዳጄን አጽንቻለሁ አጽድቄያለሁ ለባሪያዎቼ ማቅልያለሁ ቁጥራቸው 5 ይሁን እንጂ አጅራቸው ግን 50 ነው هي 5 ولها اجر 50 ከዚህ በኋላ ደግሞ የኔ ውሳኔ አይቀየርም ማለት
ሙሳ ዘንድ ያሉ ጊዜ ቢመለሱ ሊቃለል ይችል ነበር ማለት ነው ግን አላህ የሻውን بقضائه الازلي هنا አምስት ይዘው መጡ እንግዲህ የሶላት አንገብጋቢነት ምን ያህል እንደሆነ ያሳያል ያንዳንዱ ግዴታ እዚሁ መሬት ይያሉ ነው የታዘዙት ዘካ ሐጅ ሌሎችም ጾም ሌሎችም ፈራኢዶች እንግዲህ ሸሪዓ ውስጥ ያሉት ነብዩ ሰለላሁ ዐለይሂ ወሰለም እዚህ ይያሉ ነው ይሄ ግን እዚያ ወጥተው ለጥብቅ ጉዳይ ተፈለጋለህ ተብለው ይሄንን ግዴታ ነው ይዘው የመጡት ይሄንን ትእዛዝ በጣም ማክበር ይተበቅብናል ይሄ ታሪክ ሊባጭር ደቂቃ የሚያልቅ ታሪክ አይደለም ለማስታወስና በህሊናችን ወደዛ መለስ ብለን ለመቃኘት ግን ይሄን ያህል ማስታወሻ በቂ ነው ثم صلوا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا أتمم لنا نورنا ربنا إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم مكن لعبادك المؤمنين اللهم انصرهم على أعدائهم يا قوي يا متين اللهم انصر المستضعفين من أمة محمد في برك وبحرك أجمعين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون سبسكرايب بمرق بيتساب يهرو